ሀብታም ቆንጆና ታዋቂ የሆነው ልጅ ሁሌም በጎኑ ሴቶች ካለፉ በኋላ እስከ 3 ይቆጥራል። ወዲያውኑም ሴቶች ዞረው ይመለከቱታል። የሰዎችን ቀልብ መሳብ እንደሚችል ስለሚያውቅ ሁሌም ቢሆን ሴቶች ዞረው እንደሚመለከቱት በጣም እርግጠኛ ነው። ነገር ግን እሱ የትኛዋም ሴት ቀልቡን አትስበውም። እውነተኛ ፍቅርም አለ ብሎ አያስብም ነበር። ነገር ግን ባልታሰበ ሁኔታ አመለካከቱን ሊቀይር የሚችል ልትገምቱት የማትችሉት አስገራሚ ነገር ተፈጠረ። ሰላም፣ እንዴት ናችሁ የስቶራ ቻናል ተከታታዮች? በዛሬው ቪዲዮአችን ቆንጆ ፊልም ይዘንላችሁ መጥተናል። ፊልሙን ከመጀመራችሁ በፊት ቪፒኤን አብርታችሁ ብትመለከቱ እኛም በጣም ይጠቅመናል። አዲስ ተመልካቾቻችን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን ይጫኑ። ሀብታም ቆንጆና ታዋቂ የሆነው ልጅ ሁሌም በጎኑ ሴቶች ካለፉ በኋላ እስከ 3 ይቆጥራል። ወዲያውኑም ሴቶች ዞረው ይመለከቱታል። የሰዎችን ቀልብ መሳብ እንደሚችል ስለሚያውቅ ሴቶች ዞረው እንደሚመለከቱት ሁሌም በጣም እርግጠኛ ነው። ነገር ግን እሱ የትኛዋም ሴት ቀልቡን አትስበውም። የእሱ ምርጫ ስለ ቁንጅናውም ሆነ ስለ አቋሙ ግድ የማይሰጣት ሴት ነበር የሚመቸው። ሁሉም ሴቶች ሲያዩት ስለሚንሰፈሰፉ በየቀኑ አዳዲስ ገርል ፍሬንድ ይይዛል። እውነተኛ ፍቅር አገኛለሁ ብሎም አንድም ቀን አስቦ አያውቅም። አንድ ቀን የአባቱ ድርጅት ውስጥ ተቀጥራ የምትሰራ ቆንጆ ሴት ሊዛ በጎኑ አለፈች። ሴቶች እንደሚዞሩለት ትዞራለች ብሎ እንደለመደው እስከ 3 ቆጠረ። ነገር ግን እሷ አንዴም አልዞረችም። ትዞራለች ብሎም ደጋግሞ መቁጠሩን ቀጠለ። እሷም ሳትዞር መንገዷን ቀጠለች። ካንም እንዴት አልዞረችም በማለት ሊዛን ከስራ ስትወጣ አስቆማትና እሷን ማዋራት ጀመረ። እሷም እንደ ሌሎች ሴቶች ልትማልል ወይም ልታማልለው አልሞከረችም። ይህን ሲመለከትም እራት ልጋብዝሽ በማለት ጥያቄ ያቀረበላት። ያለምንም ማንገራገር ትቀበላለች ብሎ አስቦ ነበር። ነገር ግን በሚያስገርም ሁኔታ ሊዛ ጥላው ለመሄድ ሞከረች። ይሄ ብቻ ሳይሆን ታዋቂና ሀብታም ስለሆንክ ብቻ ካንተ ጋር አልስማማም፣ ምንህም አይመቸኝም በማለት በቆመበት ጥላው ሄደች። ባለችው ነገርም በጣም ሰርፕራይዝ ሆነ። ምክንያቱም የትኛዋም ሴት እንደዚህ አዋርተው አታውቅም። በቀጣዩ ቀንም ወደ ቢሮው እንድትመጣ አስጠርቶ በጨዋ ደንብ ሊያወራት ሞከረ። ነገር ግን ሊዛ ለካን ያላት አመለካከት አልተቀየረም ነበር። ወሬውንም ሳታስጨርሰው ወደ ቤቷ ከሄደች በኋላ ካን ስልኳንና አድራሿን አፈላልጎ ቤቷ ድረስ ሄደ። የማታውቀውም ስልክ ተደወለላት። ስልኩንም አንስታ ሄሎ ስትል ካን ቤትሽ ፊት ለፊት ነኝ፣ ውጪ እየጠበቅኩሽ ነው አላት። እሷም በጣም ደነገጠች። ምክንያቱም ወግ አጥባቂ ወንድሟ ቢመለከታት ቤተሰቦቼን አሰደብሽ በማለት በኃይለኛው ይቆጣታል፣ እንዲሁም ይናደዳል። ሊዛም ካንን እንዲሄድ በተደጋጋሚ ብትነግረውም እሱ ግን ካልመጣሽ አልንቀሳቀስም አላት። ሌላ ችግር እንዳይፈጠር በማለትም ከቤቷ ወጣ። ሳትፈልግ አወራችሁ። የሊዛ ቤተሰቦችም ምሽት ላይ ተሰብስበው እሷን ሊያገባ የሚፈልግ የሰፈራቸው ሰው ስላለ ስለ ሽምግልናው ፕሮግራም እየተነጋገሩ ነበር። እሷም ስትመጣ ሁላቸውም በዝምታ ተዋጡ። ወንድሟ ወግ አጥባቂ ስለሆነ የማታውቀውንና የማትወደውን ሰው በቤተሰቦቿ ምርጫ እንድታገባ ወስኖባት ነበር። በቀጣዩ ቀንም እሷን ማግባት የሚፈልግ ሰው ሊዛን ለጋብቻ ለመጠየቅ ከእናቱና ከአባቱ ጋር መጡ። ሊዛም የማትወደውን ሰው ማግባት ስለማትፈልግ ፍቅረኛዋን ሽማግሌ ተልኳል፣ እባክህ መጣ አድነኝ ብላ ቴክስት ስታደርግለት እሱ ግን ምንም ማድረግ አልችልም ብሎ መለሰላት። ለእናቷም ፍቅረኛዋ እንደማይመጣ እያለቀሰች ስትነግራት አቅፋ አጽናናቻትና ምንም ምርጫ ስለሌለ ወጠሽ ቡናውን አፊላቸው በማለት አዘዘቻት። ነገር ግን ሊዛ በመስኮት ዘላ መለጠች። የምትሄድበትን ቦታ ስላልነበራት ወደምትሰራበት ድርጅት በጨለማ ገብታ ተቀመጠች። ጨለማ ውስጥ እያለቀሰች እያለም በአጋጣሚ የሰው ኮቴ ሰማች። ለመደበቅም ጠረጴዛው ስር ስትቀመጥ መሬት ላይ ቃጣለች። ኮቴውንም የሰማችው ሰው ካን ነበር። ሊዛም በጣም ደነገጠች። ካንም ምን ሆነሽ ነው በዚህ ምሽት ብቻሽን እያለ መጠየቅ ጀመረ። እሷም መልስ ሳትሰጥ ዝምታን መረጠች። ነገር ግን ካን በጥሩ መንገድ ላይ አዋራት እየሞከረ መሆኑን ስትረዳ የተፈጠረውን ነገር በሙሉ ነገረችው። እሱም አይዞሽ እያለ ማጽናናትና እሷን ፈገግ ለማስባል ሞከረ። ሊዛም ለካን ያላት መጥፎ አመለካከት ተቀየረ። እያወሩም እያለ እንደ አጋጣሚ ከውጭ የወንድሟን ድምጽ ሰማችሁ። ወንድሟም ጓደኞቹን ሰብስቦ ቶሎ ውጪ፣ ካልሆነ ግን የጠለፈሽን ሰው እገለዋለሁ እያለ ሲዝት ሊዛ እና ካን ወንድሟ በተሳሳተ መንገድ እንደተረዳት ገባቸው። ካንም ወንድምሽን ወጠሽ አስረጅውና ችግራችሁን ፍቱት አላት። ሊዛም እንዳላት ለማድረግ በመስኮቱ ወጣችና ለመናገር ወሰነች። ነገር ግን ሰርጉን ማስቆም እንደማትችልና የማትወደውን ሰው እንድታገባ እንደሚያስገድዳት ሲገባት የማልወደውን ሰው አላገባም፣ ካን ፍቅረኛዬ ነው፣ እናም
በጣም ነው የምወደው ስትል ካንም ያለችውን ነገር ሲሰማ ራሱን ስቶ ወደቀ። በቀጣዩ ቀንም ካንና ሊዛ ስለ ጉዳዩ ለማውራት ሊዛ ክፍል ውስጥ ሆነው ካን ለምን እንደዚህ ያደረግሽ እያለ ሲጨቃጨቁ የሊዛ ወንድም ወደ ክፍሏ ገባና ምን እየተካሄደ ነው በማለት ጮኸ። ካንንም ለመደብደብ ተገለገለ። ካንም የሊዛን ወንድም ሁኔታ ሲመለከት በድንጋጤ ልንጋባ ነው፣ በቅርቡ ሽማግሌ ይላካል አለ። ሊዛም ይህን ነገር ስትሰማ ተደሰተች። ወንድሟ ግን ንዴቱ ስላልበረደለት ለካን አባት ደውሎ ልጅህ ሊዛን ሊያገባት ስለወሰነ ቤታችን መጣችሁ ለጋብቻ ጠይቁን እያለ ዛተበት። አባትየውም በሊዛና በካን ጋብቻ ቅሬታ ስላልነበረው እንመጣለን በማለት መልስ ሰጠው። ከሽምግልና ፕሮግራሙ በኋላም በሳምንቱ ካንና ሊዛ በትልቅ ሰርግ ተዳሩ። ሰርጉ ላይም ሁሉም ሰው ደስተኛ ነበር። ነገር ግን የካን እናት ሊዛና ቤተሰቦቿ ከኛ ጋር አይመጡንም ብላ ስለምታስብ ደስተኛ አልነበረችም። ሊዛንም ትጠላት ነበር። የካን እናት ፍላጎቷ ከነሱ ሀብት ጋር የምትመጣጠነውን ነሂርን ከካን ጋር ማጋባት ነው። ነሂርም እንደ ሌሎቹ ሴቶች ካንን በጣም ትወደዋለች። ከሰርጉ ፕሮግራም በኋላም ምሽት ላይ ሁሉም ሰው ሲተኛ ካን እንደለመደው እንደ ወንድሙ ከሚያየው ጓደኛው ባራን ጋር ለመዝናናት ወጣ። የካን አባትም ወዴት እንደሚሄድ ለማየት በመኪናው ተከተለው። ባራንና ካንም አንድ ላይ ተገናኝተው እየተዝናኑና እየሳቁ እያለ ባራን የካንን አባት ሲያየው በድንጋጤ የካንን ስም ደጋግሞ መጥራት ጀመረ። ካንም አባቱ እንዳየው የባጤ ቆጡን እያወራ ቀባጠረ። ሊዛም ከየት መጣች ሳይባል እጁን ያዘችውና ሰርጉ ላይ በደንብ ስላልተዝናናን ካንና እኔ ከጓደኞቻችን ጋር ትንሽ ፕሮግራም አዘጋጅተን ነው በማለት ለካን አባት ነገረችው። ባራንም እውነት ነው በማለት አስተባበለ። ወደ ቤት ከተመለሱ በኋላም ሊዛ አልጋ ላይ፣ ካን ደግሞ ወንበር ላይ ተኛ። ነገር ግን ምቾት ስላልተሰማው ሌሊቱ ሙሉ ሲነጫነጭ አደረ። ጠዋት ላይም የካን አባት ለሊዛ አዲስ የስራ እድገት ሰጣት። ካንም ቆሞ እየተመለከታቸው ነበር። ምሽት ላይም የሊዛ ቤተሰቦች ካንን እና ሊዛን ለራት እንዲመጡ ጋበዟቸው። መሽቶ ስለነበርም እዛው እንዲያድሩ ካሳመኗቸው በኋላ ካንና ሊዛ እንደሚዋደዱ ባልና ሚስት ሲያወሩና ሲቀላለዱ ምሽቱን አሳለፉ። ሁሉም ሰው ከተኛ በኋላም ባራን ለካን ወጣ ጠብቀኝ የመጣው ነው የሚል ቴክስት ላከለት። ካንም ሳያንገራግር ተደብቆ ከሊዛ ቤተሰቦች ቤት ወጣ። ነገር ግን መኪና ውስጥ ከገቡ በኋላ ባራን እየነዳ ያለ ከፊታቸው ምጥ የያዛት ሴት ተመለከቱ። ከመኪናውም ወርደው ወደ ሆስፒታል እንውሰዳት ሲሉ ሆስፒታል ሳይሆን የባህል ሕክምና ነው መሄድ ምፈልገው አለቻቸው። ባራንም ወደ ጠቆመቻቸው አቅጣጫ መንዳት ጀመረ። ነገር ግን የሊዛ ወንድም ካንን ሊያዋራው ስለፈለገ በሩን አንኳኩቶ ሊዛን ቀስቅሽው ሲላት ክፍሉ ውስጥ ካን እንደሌለ ተረዱ። ባራንና ካንም በምጥ የተያዘችውን ሴት በሰፈር አዋላጅ አዋለዷት። ሊዛና ወንድሟም ካንን ለመፈለግ ሲወጡ የሰፈር ሰዎች ካንን ወደ ላይ ከፍ እያደረጉ ደስታቸውን ሲገልጹ አገኟቸው። እነ ሊዛም የተፈጠረውን ነገር ካጣሩ በኋላ ወንድሟ መጀመሪያ ምን ልታደርግ ወጣ ብሎ አፋጠጠው። ካንም ባራን የሚያቀብለኝ እቃ ነበረው በማለት መለሰለት። ሊዛና ካንም የትዳር ህይወታቸው ከጀመረ በኋላ እየተግባቡና እየተቀራረቡ መጡ። ብዙ ጊዜያቸውንም አብረው ማሳለፍ ጀመሩ። ትዳራቸው የውሸት ቢሆንም በመካከላቸው የነበረው ነገር ግን እውነት ነበር። የሆነ ምሽትም እንደለመዱት ካንና ባራን ለመዝናናት ክለብ ሄዱ። ካን ግን እንደ ሁል ጊዜው መዝናናት አልቻለም ነበር። ቆሞ እያለም አንዲት ሴት መጣ ልታዋራው ሞከረች። እሱም ሴት አይምርም። ነገር ግን የዛን ዕለት ባህሪው ተቀየረ እና አብሯት መሆን እንደማይፈልግ ነገራት። ባራንም ሁኔታውን ሲመለከት በጣም ተገረመ። ካን ምሽቱ ሙሉ ሲያስብ የነበረው ስለ ሊዛ ስለነበረ መዝናናቱን ትቶ እሷ ወዳለችበት ሄደ። በጊዜ ሂደትም በጣም እየተዋደዱ ሄዱ። ነገር ግን ያላቸውን ስሜት ሳይገላለጹ ትዳራቸውን የሚያደፈርስ ነገር ተፈጠረ። ድርጅቱ ውስጥ የምትሰራውና ከካን ቤተሰቦች ጋር ግንኙነት ያላት ነሂር የሊዛና ካን ትዳር የውሸት እንደሆነ ደረሰችበት። ካንንም በጣም ስለምትወደው ሊዛና ካንን አፋታ እሱን ለማግባት ስትል ትዳራቸው የውሸት እንደሆነ ሲያወሩ ሪከርድ ያደረገቻቸውን ለሰዎች ሁሉ በመላክ የድርጅቱ ስም እንዲጠፋ እንደምታደርግና የሊዛ ወንድምም ሆነ የካን አባት እንዲያምፁባቸው እንደምታደርግ አስፈራራቻቸው። ነገር ግን ነሂር የማዛችሁን ነገር ከፈጸማችሁ አልነገርም በማለት ቃል ገባችላቸው። የመጀመሪያ ትዕዛዟም ሊዛን ቡና አምጥተሽ አስተናግጂ ነበር። ሊዛም ተናዳ ልትመታት ስትል ካን አረጋግቶ አስቀመጣት። ሊዛ ምርጫ ስላልነበራት ቡናውን ይዛላት ሄደች። ነገር ግን ነሂር ይሄ አልበቃት ብሎ ሊዛን አመነጫጨቀቻት። ሁለተኛ ትዕዛዟም እንዲፋቱ ስለነበር ፍላጎቷ ድርጅቱ ውስጥ
ውስጥ ሰው በተሰበሰበበት እየጮሁ እንዲጨቃጨቁ አዘዘቻቸው። የሊዛ እናትና ወንድምም የካንን አባት ሊጠይቁ መጥተው ስለነበር ጭቅጭቃቸውን ሲሰሙ ሊያስታርቋቸው ወጡ። ነገር ግን ሊዛ እና ካን እየተጨቃጨቁ ሊፍት ውስጥ ገቡ። ወዲያውኑም ሊፍቱ መስራት አቆመ። ሊዛም ራሷን ስታ ወደቀች። ካንም እሷን ለማረጋጋት እጆቿን አጥብቆ ያዛት። ሊፍቱ የሚሰሩት ሰዎችም ከከፈቱት በኋላ ራሷን እንደሳተች አቅፏት ወጣና ፊቶቿን እየነካካ በጣም እንደሚወዳት አስመሰከረ። ከነቃች በኋላም ሁላቸውም አረጋጓት። ነሂርም በዚህ አላበቃችም ነበር። ድጋሚ እንደተጣሉ እንዲያስመስሉና ሊዛ ወደ ቤተሰቦቿ ቤት እንድትመለስ አዘዘቻቸው። ነገር ግን የካን አባትና የሊዛ እናት እንዲታረቁና አንድ ላይ እንዲመለሱ አደረጓቸው። ሊዛና ካንም የነሂር ጨዋታ ስለሰለቻቸው እሷን ለማሸነፍ እቅድ አወጡ። ካንም ነሂር እንደምትወደው ስለሚያውቅ ምሳ ልጋብዝሽ በማለት ጥያቄ አቀረበላት። ነሂርም እየተሽኮረመመች እሽቷን ገለጸችለት። ምግብ ቤት ከደረሱ በኋላም ነሂር ወደ መጸዳጃ ቤት ስትሄድ ካን ቦርሷን ከፍቶ የቤቷን ቁልፍ አወጣና ለሊዛ አቀበላት። ሊዛም ከባራን ጋር በመሆን የነሂርን በር ከፍታ ሪከርድ የተደረገበትን ሚሞሪ መፈለግ ጀመረች። ነገር ግን ቤት ውስጥ እንደገባች የቤቱ አላርም ጮኸና ፖሊሶች ተሰበሰቡ። ሰብስክራይብ፣ ላይክ ያድርጉ እንዲሁም የደወል ምልክቷን ይጫኑ። የቤቱ አላርም ጮኸና ፖሊሶች ተሰበሰቡ። ለነሂርም ደውለው ቶሎ እንድትመጣ ነገሯት። ነሂርም ባራንና ሊዛን ስትመለከት እቅዳቸው ገባትና እያለቀሰች ሚሞሪውን ለካን ሰጠችው። ነገር ግን ከዛ በኋላም ቢሆን ካንን እየተከታተለች አልተፋታችሁም ነበር። ካንም ሆነ ሊዛ ፍቅራቸውን ስላልተገላለጹ ባራን ድርጅት ውስጥ ስለሚሰራ ለድርጅቱ የሚሆን ማስታወቂያ ሊዛና ካን እንዲሰሩ አደረጋቸው። ለሊዛ ሀሳብም አቀረበላት። እቅዱም የካንና የባራን ሲሆን አላማቸው ደግሞ አጋጣሚዎችን በመጠቀም ሊዛና ካን አብረው ጊዜ እንዲያሳልፉ ማድረግ ነበር። ባራንም የተለያዩ የማስታወቂያ ሀሳቦችን እያመጣ ሊዛና ካን ጥሩ ጊዜ እንዲያሳልፉ አደረጋቸው። ነገር ግን ማንም ሰው ደፍሮ ስሜቱን አልገለጸም ነበር። ነሂርም እነሱን ለማጣላት ከካን እናት ጋር በመሆን ብዙ ነገሮችን ለማድረግ ትሞክራለች። የሆነ ቀንም የድርጅቱን ስኬት ለማክበር ሁሉም ሰራተኞች በተገኙበት ካንና ሊዛ ጥሩ ጊዜ እያሳልፉ ነበር። ነሂር ግን አይኗን እነሱ ላይ ተክላ ትከታተላቸው ነበር። በሰዓቱም ሊዛ መጠጥ ጠጥታ ሰከረች። ወደ ቤታቸውም ሊሄዱ ሲሉ ሊዛ ነሂርን አቅፋ ካንን ታዩ፣ እሱ የኔ ባል ነው፣ አንቺን አይወድሽም፣ አትድከሚ አለቻት። ወሬዋን ሳትጨርስ ካን ሊዛን አቅፏት ወጣ። ወደ ሊፍቱ ሊገቡ ሲሉም እንደ ሕፃን ያደርጋት ጀመር። ቤት ከደረሱም በኋላ አብረኸኝ ካልተኛ እያለች ጎተተችውና አቀፈችው። ከዛም ከንፈሩን ልትስማው ሞከረች። ወዲያውኑም ደረቱ ላይ ተኛች። የሆነ ቀንም በጣም ተጣሉና ለመለያየት ሲሉ እውነታውን ማለትም የውሸት ጋብቻ እንደሆነ ለቤተሰቦቻቸው ለመናገር ወሰኑ። ሊዛም ለወንድሟ እውነቱን ሳትናገር ከካን ጋር እንደተጣሉ ነገረችው። ካንም ለአባቱ ለመናገር ከሄደ በኋላ ሀሳቡን ቀይሮ ወደ ሊዛ ቤተሰቦች ቤት ሄደና ስሟን መጥራት ጀመረ። በመስኮቱም ወጣ ስትመለከት ፊኛና ወረቀት ይዞ ይቅርታ አድርጊልኝ አላት። ከታረቁም በኋላ አብረው እንደ ፍቅረኛ ወሩ። ምንም ያክል ባፋቸው ስሜታቸውን ባይገላለጹም ድርጊታቸው ግን ሁሉንም ነገር ይናገር ነበር። ነገር ግን በመካከላቸው የነበረው ነገር ግልጽ አልነበረም። ምሽት ላይም ሊዛ ውጭ ቆማ ያለ ካን እጆቿን ይዞ እንደሚወዳት እና ለሷ ያለውን ስሜት በሙሉ ገለጸላት። እሷም እንደምትወደው ነገረችው። የካን እናትም ሲሳሳሙ ተመለከተቻቸውና ተስፋ ቆረጠች። በመራራቅ ያሳለፉትንም ጊዜ አብረው ጥሩ ጊዜ በማሳለፍና በመዝናናት ተበቀሉት። ፍቅራቸውን በጣም እየጨመረ መጣ። ካንም ሲፈልገው የነበረውን እውነተኛ ፍቅር አገኘ። የካንና ሊዛ ፍቅርም ወደ እውነተኛ ትዳር ተቀየረ። ለእውነተኛ ጋብቻቸውም እንደ አዲስ ሰርግ ደግሰው ተጋቡ። ፊልሙን እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮመንት ላይ ያሳውቁን። በቀጣይ ደግሞ በአዲስ ፊልም ስለምንመጣ ሰብስክራይብ ማድረግ እንዳይረሳ። ባይ። ሰብስክራይብ፣ ላይክ ያድርጉ እንዲሁም የደወል ምልክቷን ይጫኑ።